Shinniigaa channel akeeka qabsoo bilisummaa Oromoof walabummaa Oromiyaatti xiyyeeffachuun tamsaasaalee televiizyinii karaa saatalaayitii isiniif dhiyeessuuf qophii xumuree jira. Yeroo dhiyoo keessattis sagantaalee dhuga qabeeyyii madaalaa of guutuutaan isin biraan ga'a. Oduu ammeef gabaasaalee oolmaa guyyaa guyyaa Oromiyaaf naannoo ishee xiinxala siyaasaa hawaasummaaf diinagdee Oromoof Oromiyaa sochii qabsoo bilisummaa Oromoof humna ittisa Oromiyaa sagantaalee aadaa barnoota fayyaaf diinagdee Oromoo qajeeltoon isiniif dhiyeessa. Shinniigaan bakka hangafoonni qabsoo bilisummaa Oromoo afaan qawwee duratti amantiidhaan walirraa adda hin baanu jechuun tokkummaa Oromummaaf lubbuu isaanii qaalii wareeganii mallattoo tokkummaa murannoof gootummaa gadi jabeessanii dhaabanii. Shinniigaa channel irbuu isaanii kanatti fufsiisuuf kan dhaabbate yeroo ta'u filannoon keessan burqaa odeeffannoo haqaaf mallattoo qabsoo walabummaa Oromoo Shinniigaa channel haa ta'u. ሰላም ጤና ይስጥልን የተከበራችሁ የሽኒጋ ብሮድካስቲንግ ሰርቪስ ተመልካቾቻችን ይህ የሽኒጋ ልዩ ዝግጅት ፕሮግራማችን ነው። በዛሬ ልዩ ዝግጅት ፕሮግራማችን አንድ እንግዳ ይዘን ቀርበናል። እንግዳችንም ፕሮፌሰር ሕዝቅኤል ገቢሳ ናቸው። ፕሮግራሙን በማቅረብ ወደ እናንተ የማደርሰው እኔ ራህመት ሲራጅ ነኝ። ፕሮፌሰር ሕዝቅኤል ገቢሳ ጥሪያችንን አክብረው ስለተገኙ በጣም አመሰግናለሁ። ስለቀበለ መልካም ፕሮፌሰር ቀጥታ ወደ ጥያቄዎቼ እገባለሁ። እንደ ተለመደው የምንወያየው ከሰሞኑ የሚሆነው በወሎ ኦሮሞ ላይ ያለውን ሁኔታ በማስመልከት ነው። የመጀመሪያ ጥያቄ የሚሆነው በወሎ ሰላም ህዝቦች ላይ ጥቃት እየደረሰ ነው። ጥቃቱን የሚፈጽሙት እነማን ናቸው? መንስኤውስ ምንድነው? በሚለው ላይ የተወሰነ መልስ ቢሰጡኝ ደስ ይለኛል። ጥቃቱን የሚፈጽሙት አሁን እንደተባለው የአማራ ክልል ልዩ ኃይል ነው የሚባለው። ይሄንን የኢትዮጵያ ዋናው ሸንጎ የኢትዮጵያ ህዝብ ተወካዮች የተሰበሰቡበት የመንግስት ባለስልጣኖች ሊሆኑ የሚችሉ ሁሉ የተሰበሰቡበት የሀገሪቷ የመነጋገሪያ ቁንጮ በሆነው ላይ ማን እንደፈጸመው ተነግሯል። የሚፈጽመው ያለው እንዲህ አይነቱን ነገር እየፈጸመ ያለው የአማራ ክልል ልዩ ኃይል ነው የሚባለው። የአማራ ክልል ልዩ ኃይል ግን የራሱ ፕሮግራም የለውም። የፖለቲካ ፕሮግራም አስፈጻሚ ነው ወይም ፈጻሚ ነው። ትዕዛዝ ተቀባይ ነው። የሚሰጠውን ትዕዛዝ ተቀብሎ ነው የሚፈጽመው። ይሄንን ማን ነው ምንድን ነው የሚፈጽመው? ማን ነው አዛዡ ከተባለ የአማራ ክልል ነው። የአማራ ክልል የብልጽግና አመራር ነው። የብልጽግና አመራር የአማራ ክልል የብልጽግና አመራር አሁን የኢትዮጵያን መንግስት ሁሉ ወይም ብልጽግናውም ራሱ ቢሆን ፓርቲውን የተቆጣጠረው የራሱ አጀንዳ የሚያራምድ የክልል ፓርቲ ነው። ነገር ግን የኢትዮጵያን ጠቅላላ የፖለቲካ ሁኔታ የተቆጣጠረና የነሱ አጀንዳ ነው በስራ ላይ እየዋለ ያለው። የአማራ ክልል ልሂቃን ናቸው። የአማራ ክልል ባለስልጣናት ናቸው አዛዦቹ። የፖለቲካ ፕሮግራም አላቸው። ይህንን የፖለቲካ ፕሮግራም ስራ ላይ ለማዋል ነው የሚያዙት። ታዛዦቹ የአማራ ክልል የልዩ ኃይል ቢሆን አዛዦቹ የአማራ ክልል ባለስልጣኖች የብልጽግና ፓርቲ መሪዎች ናቸው። እነሱ ብቻ አይደሉም። ራሱ አሁን የኢትዮጵያ መንግስት ባመነው የኢትዮጵያ ጠቅላይ ሚኒስትር የሚባለውም ራሱ ባመነው መሰረት ካየነው ትዕዛዝ የሰጠነው እኛ ነን። መንግስት የአማራ ክልል ልዩ ኃይል ትዕዛዝ ነው የተሰጠው። ትዕዛዝ ፈጻሚ ነው። ያዘዘው ደግሞ መንግስት ነው አለ። መንግስት ማለት የአማራ ክልል ነው አንዱ የተናገርኩት። ሌላው መንግስት የፌደራል መንግስት ነው። ያዘዘው ዞሮ የሚሄደው ከአማራ ክልል ላይ ብቻ የሚቆም ሳይሆን ይሄንን ጥቃት በወሎ ኦሮሞ ላይ እየፈጸመ ያለው የፌደራል መንግስቱ ቁንጮ የሆነው 4 ኪሎ ያለው የጦር አበጋዝ ነው። ይሄንን እየፈጸሙ ያሉት ማን ነው ለሚባለው አሁን አጠያያቂ ሁኔታ ላይ አይደለም ያለ ነው። እኔ ብዬው ቢሆን ኖሮ ወረኛ ነህ ለማለት ይቻላል። ነገር ግን ራሱ መንግስት ባመነው መሰረት ከሄድን ፈጻሚው የአማራ ክልል ልዩ ኃይል ነው። ሌሎችም የአማራ ክልል ኃይሎች ሊኖሩ ይችላሉ። ምክንያቱም የአማራ ክልል ሚሊሻም አለው፣ ፋኖም አለው፣
እንዲሁም የታጠቁ ስማቸውን የማናቃቸው ሌሎችም አሉ። ሌሎች ፓርቲዎችም በግል የታጠቁ ሰዎች አላቸው። ስለዚህ በወሎ ኦሮሞና በሌሎች ላይ ወሎ ኦሮሞ ላይ ብቻ አይደለም የፖለቲካ ዓላማቸው ሰፊ ስለሆነ ፈጻሚዎቹ እነዚህ ናቸው። ትእዛዝ ሰጪዎቹ የአማራ ክልል ብልጽግና መሪዎች ናቸው። ዋና አዛዡ ደግሞ የጦሩ ጠቅላይ አዛዥ እኔ ነኝ ያዘዝኩት ብሎ የተናገረው 4 ኪሎ የመሸገው ጠቅላይ ሚኒስትር ነው ማለት ይቻላል። ያ ማን ነው ላልሽው ጥያቄ መልስ ለመስጠት ነው። ለምን ለተባለው እንዳልኩት የፖለቲካ ፕሮግራም አላቸው የአማራ ክልል። ያ የነሱ ፕሮግራም አሁን የብልጽግና ፓርቲ ፕሮግራም ሆኗል። የኢትዮጵያን የፌዴራሉን መንግስት ተቆጣጥረውታል። ከምክትል ጠቅላይ ሚኒስትሩ ጀምሮ የኃይል አዛዦችን ብታይ የጸጥታ እና የደህንነት ኃላፊዎችን፣ የገንዘብ ባለስልጣናት፣ የኢኮኖሚው ዘርፍ ኃላፊዎችን፣ የብሔራዊ ባንክን፣ የገቢዎችን ሁሉ ብታይ አለ የሚባለውን የመንግስት ኃይል በሙሉ የተቆጣጠሩት የአማራ ክልል ባለስልጣኖች ናቸው። ምንድነው የፖለቲካ ዓላማ ያላቸው? ለ27 ዓመት ተጨቆረን፣ ለ27 ዓመት ስማችን ጎደፈ። አሁን ግን ጊዜያችን ነው ብለዋል። ተረኛ የሚባል ቋንቋ እነሱ ናቸው የሚናገሩት። ዛሬ ተራው የኛ ነው ብለው መንግስትን ተቆጣጥረው የፖለቲካ ዓላማን እያራመዱ ነው። ይህ የፖለቲካ ዓላማ ምንድን ነው? ኢትዮጵያ የምትባል ነገር በአህዳዊ ካልሆነች፣ በአንድ ባለስልጣን ካልታዘዘች፣ አንድ ቋንቋ ከሌላት፣ ለአንድ ሃይማኖት የማትገዛ ከሆነች ኢትዮጵያ አትሆንም። የተጨቆነው ለዚህ ነው የሚሉት። ለ27 ዓመት የተጨቆነው ባልተሳተፍንበት ህገ መንግስት ባልፈለግን ስርዓት ውስጥ ነው ያለ ነው። የባንቱስታን ነው የሚሉት፣ ጣሊያን የጀመረው ነው የሚሉት፣ ከሶቪየት ህብረት የመጣ ነው። ይሄ የህብረ ብሔራዊ ፌዴራሊዝም የሚባለው ከውጭ የመጣ ነው። እኛ መተዳደር ያለብን ህገ መንግስታችን እኛ ብንሳተፍበት የሚኖርበት ክብረ ነገስትን የሚመስል ነው የሚሉ ናቸው። ኢትዮጵያ ስልጣኔዋ የአማራ ነው። አማራ የሰው ልክ ነው። ኢትዮጵያን ልብስ ያስታጠቃት፣ ሌሎችን የኢትዮጵያ ብሔር ብሔረሰቦችን ልብስ የሰጣቸው፣ ጫማ የሰጣቸው የሰው ልክ አማራ ነው። ስለዚህ በህብረ ብሔራዊ ፌዴራሊዝም አንተዳደርም። ዳር ድንበራችን የኢትዮጵያ ድንበር ነው። ድንበራችን ሁሉ የኢትዮጵያ ድንበር ነው። ለአማራ ልሂቃን ይሄ ክልል የሚባለው ነገር ሞታቸው እንደነበረ እናውቃለን። በሱ ቦታ የሚፈልጉት ድንበር መታወቅ የለበትም። ሁሉም ቦታ መሄድ አለብን። ብሔር ተኮር የሚባል ፖለቲካ መኖር የለበትም። ብሔር ተኮር ማለት የብሔረሰቦችን እኩልነት አንፈልግም፣ አንጠብቅም። የብሔሮችን ራስ በራስ የመግዛት ፕሪንሲፕል አንቀበልም። የእኛን ተቀበሉ፣ ካልተቀበላችሁ በጦር ኃይል እንመጣባችኋለን ነው ፕሮግራሙ። ይሄ ነው። ህገ መንግስቱን አፍርሰን ህብረ ብሔራዊ ፌዴራሊዝሙን አፍርሰን አንድ ወጥ በአንድ አምባገነን የሚገዛ አንድ አድሃሪ አስተሳሰብ በስራ ላይ እናውላለን ነው። ይህ ተቀባይነት የለውም። ተቀባይነት ስለሌለው በጉልበት ነው የመጡት። የጦር ኃይል ነው ያነሱት። አላደረጉትም እንዳትይ፣ በቅማንት ላይ ሲፈጽሙት ነው የኖሩት። በአገው ላይ ሲፈጽሙት ነው የኖሩት። በቅርብ በመጀመሪያ በትግራይ ላይ መሬቱን በጉልበት ወስደው የትግራይን ትግርኛ ተናጋሪዎችን አፈናቅለው የራሳቸውን አማርኛ ተናጋሪዎችን በወልቃይት በራያ እያሰፈሩ ነው ያሉት። መተከል ላይ እንደሱ እናደርጋለን ብለው የአማራን ቋንቋ ተናጋሪዎች ናቸው የሚባሉትን መተከል ላይ እያስታጠቁ ነው ያሉት። ከመተከልም አልፈው አባይን ተሻግረው ወለጋ ውስጥ የኛ መሬት ነው በሚሉት ቦታ ሁሉ ላይ ጥቃት እያደረሱ ነው። ሁሉም ቦታ ላይ ጥቃት እያደረሱ ነው። አሁን ወሎ እንግዲህ በአማራ ክልል ውስጥ ነው ያለው። እነዚህ መሬትን ማስመለስ አለብን፣ የቀድሞ ስርዓትን ማስመለስ አለብን የሚሉ ኃይሎች ወሎ እንቅፋታቸው ነው። ወሎ ኦሮምኛ ስለሚናገር ከውስጥ ሆኖ ለማንፈልገው የፖለቲካ ኃይል የውስጥ አርበኛ ይሆንብናል ብለው ስለሚያስቡ ወሎን ወይ በወሎነቱ የወሎ ኦሮሞነቱን ሳይቀበል አጎብድዶ
ተንበርክኮ እንዲገዛላቸው ካልሆነ ግን እንደ ዘር እንዲፈጁትና እንዲያጠፉት ነው። ለምን ላልሽው ጥያቄ ይሄ ነው። የፖለቲካ ዓላማ አላቸው። በምርጫ ሊያሸንፉ አይችሉም። በህገ መንግስት ቢሄዱ ሊፈጽሙት አይችሉም። ስለዚህ በኃይል ነው የመጡበት። ለማንበርከክ ካልተንበረከከ ደግሞ ለማጥፋት መሬቱን ለመውሰድ ከትግራይ እንደወሰዱ ከመተከል እንደወሰዱ ሌላ ቦታም የኛ ዳር ነው ብለው የሚናገሩትን ወደዛ ለማለፍ በወሎ በኩል አድርጎ በሰሜን ሸዋ በኩል አድርጎ ወደ አዲስ አበባ መጥቶ አዲስ አበባን ለመቆጣጠር ከአዲስ አበባ ደግሞ ወደ ሌላ ቦታ ሁሉ ለመሄድ የፖለቲካ ፕሮግራም የተስፋፊነት የኮሎኒያሊስት እና የፋሽስት ዓላማ እኛንን የሰው ልክ በምትይበት ጊዜ ከናዚ ምንም የሚለይሽ ነገር የለም። የኛ አገር ነው፣ ሁሉንም በእኛ አገር እናደርጋለን ለሚለው ስራ ፕሮግራም እያስፈጸሙ ነው። ለምኑ ይሄ ነው። መልካም ፕሮፌሰር፣ የሚቀጥለው ጥያቄ ኦነግን እናጠፋለን በሚል መፈክር በሰላማዊ ህዝቦች ላይ የታጠቀ ኃይል አሰማርቶ እንደዚህ ያለ ጥቃት መፈጸም ለምን አስፈለገ? ይሄኛው በጣም አስቸጋሪ ነገር አይደለም። ምክንያቱም ኦነግ ማለት ድርጅቱን አይደለም። ኦነግ ማለት ኦሮሞ ማለት ነው። ኦሮሞ በኢትዮጵያ ውስጥ ኦሮሞነት ወንጀል ሆኗል። የመንግስት ሚዲያዎችን ካዳመጥሽ ወይም የመንግስት ደጋፊ የሆኑ ሚዲያዎችን ካዳመጥሽ ኦሮሞማ የሚባል ነገር እንደ ርዕዮተ ዓለም ወስደውታል። ኦሮሞማ ነው ኢትዮጵያን የሚያፈርሳት። ስለዚህ ኦሮሞማን ማጥፋት አለብን ለሚለው በአደባባይ ሲናገሩት የሚውሉት ነገር ስለሆነ ብዙ መነጋገር አያስፈልግም። ኦሮሞማን ነው የምናጠፋው፣ የኢትዮጵያ ጸር ኦሮሞማ ነው። ለኢትዮጵያ መፍረስ ምክንያት የሚሆነው ኦሮሞማ ነው እያሉ ነው። ኦሮሞማ ማለት ደግሞ ኦሮሞ መሆን ማለት ነው። የዚህ አራማጅ ኦነግ ነው የሚሉት። አሁን ኦነግ በሚሉበት ጊዜ ኦነግ ማለታቸው አይደለም። ኦነግ ሲሉ ኦሮሞ ማለታቸው ነው። ኦሮሞ እንደ ኦሮሞነቱን ተቀብሎ በኦሮሞነቱ ተከብሮ በኦሮሞነቱ የእኩልነት መብቱ እንደ ቡድን እንደ ብሔር የእኩልነት መብቱ ተከብሮለት ራሱን በራሱ አስተዳድሮ የሚኖር ከሆነ በኢትዮጵያ ውስጥ ለረጅም ጊዜ ተሰሚነት ስለሚኖረው የነሱ ቅድም ያልኩት የተስፋፊነት ዓላማ መሬቱ ሁሉ የኛ ነው፣ ስልጣኔ ሁሉ የኛ ነው፣ የአገር አገዛዝ ለኛ ብቻ ነው የተሰጠው ለሌላ አልተሰጠም የሚለው ዓላማቸው ሊፈጸም አይችልም። ሊፈጸም ስለማይችል ኦነግ ብለው ኦነግ የሚል አሁን እኮ ኦነግም አይሉም። አሁን እኮ የሚሉት ኦነግ ሸኔ ነው የሚባለው። ኦነግንም ብቻውን አይደለም ከዚህ በፊት ሲሉት ነበረ። አሁን ግን ስም አውጥተውለታል። ኦነግ ሸኔ ብለው ኦነግ ሸኔ የሚባል ስም ሰጥተውታል። ኦነግ ሸኔ ደግሞ ገዳይ ነው፣ አጥፊ ነው ብለዋል። ስለዚህ ህግ የበላይነት የሚል ቋንቋ ለመጠቀም እንዲችሉ ኦነግ ሸኔ ማለት አለባቸው። ግን የኦሮሞ ህዝብ ነው። የኦሮሞ ህዝብ በጂኦግራፊም በታሪክም አሁን በዴሞግራፊም የኢትዮጵያ ማዕከል ነው። በዲሞክራሲ ብትጂ የኦሮሞ ህዝብ ሊያሸንፍ የሚችል ህዝብ ነው። ይሄኛው እንቅፋት ነው። ስለዚህ ኦሮሞን መጀመሪያ ማንበርከክ ተልእኮአቸው አድርገው ይዘውታል። ስለዚህ ኦነግ ሲባል ኦሮሞ ማለት እንደሆነ ማንንም ሊያወናብድ አይገባም። ኦሮሞ ማለት ደግሞ ኦሮሚያ ማለት ነው። ኦነግ ማለት ኦሮሞ ማለት ነው። ኦሮሞ ማለት ደግሞ ኦሮሚያ ማለት ነው። እነዚህ ሰዎች ምንድናቸው እያለ አስቀድሜ እነዚህ የመሬት አስመላሾች፣ የቀድሞ ስርዓት አስመላሾች፣ ይህ ነው የፖለቲካ ፕሮግራማቸው። መሬቱን ይፈልጋሉ። ከመሬቱ ላይ የሚመጣውን መከር ይፈልጋሉ። በመሬቱ ውስጥ ያለውን ማዕድን ይፈልጋሉ። ይህንን ነው የሚፈልጉት። ዋናው ዓላማቸው ይሄ ነው። መሬት አስመላሾች ስለሆኑ በወሎ ኦሮሞ ላይ የሚደረገው የመሬት ማስመለስና የስርዓት ማስመለስ ጥቃት ነው። ከዛ አልፎ ደግሞ
ከዛ አልፎ ደግሞ በኦሮሚያ ላይ በኦሮሞ ላይ በኦሮሞማ ላይ የተቃጣ ነው። እንደዚህ ማለት በአደባባይ አሁን እንዳልኩት ኦሮሚያን ነው ኢላማ ውስጥ ያስገባ ነው። ኦሮሞን ነው ለማለት ስለማይቻል ምክንያት ይፈጠራል። ስም ይሰጣል። የዳቦ ስም ነው ምናምን ስም ይሰጣል። ያ ስም ደግሞ ኦነግ የሚባለው እንደ ጭራቅ ይሳላል። ከዛ በኋላ የፖለቲካ ፍላጎትን ለማስፈጸም ለማጥፋት ኦሮሞን ለማጥፋት ኦሮሞነትን ለማጥፋት ኦሮሚያን ለመጠቅለል የሚደረግ ነው። ስለዚህ ኦነግ ሲባል ኦሮሞ ማለት እንደሆነ ይታወቅ። በጣም ጥሩ ፕሮፌሰር። እንደዚህ ያሉ ጥቃቶች የኦሮሞ ማህበረሰብ በሚኖርበት አካባቢ በተደጋጋሚ ይከሰታል። ምክንያቱስ ምን ይሆናል? እንደዚህ አይነት ጥቃቶች የኦሮሞ ማህበረሰብ ተሰብስበው በሚኖርበት አካባቢዎች ብዙ ጊዜና በተደጋጋሚ እየተከሰተ ነው። የዚህ ምክንያት ምን ይሆናል ብለው ያስባሉ? የዚህ ሁሉ ዓላማ አሁን ያልኩት ነው። በተደጋጋሚ ይከሰታል ያልሽው ምናልባት ትንሽ ማብራሪያ ለመስጠት ከተፈለገ የት ቦታ ነው የሚፈጸመው የሚባለው ግቡን ተነጋገረን። ግቡ ኦሮሚያ ማለት መኖር የለበትም። ሲቀልዱ ሰምተሽ ይሆናል ከዚህ በፊት ኦሮሚያ ማለት እኮ አንድ ጀርመን የፈለሰፈው ነው እንጂ ኦሮሚያ የሚባል መሬት ወይም መንግስት አልነበረም፣ በታሪክ ውስጥ አልነበረም። ስለዚህ ወደፊትም መመስረት የለበትም በሚል አካሄድ ነው የሚሄዱት። ጥቃቱ እየተደረገ ያለው እስካሁን ድረስ ያለው በኦሮሚያ ውስጥ ነው። በተለያዩ የኦሮሚያ አካባቢዎች፣ በምዕራብ ኦሮሚያ፣ በደቡብ ኦሮሚያ እንዲሁም ደግሞ በጦርነት ሳይሆን በማሳደድ በፖለቲካ ማሳደድ፣ በማሰር፣ በመግደል ሰፊ ጦርነት በተለይ ግን በምዕራብና በደቡብ ላይ ያነጣጠረ ይሄም ያለው ምንም የሚያወላዳ ነገር አይደለም። በዛ ቦታ ላይ አንቀበልም የሚል እንቅስቃሴ አለ። አንቀበልም፣ ይህንን የበላይነት አንቀበልም፣ እስከ ደም ድረስ እንዋጋለን ብሎ የተንቀሳቀሰ የኦሮሞ ነፃነት ግንባር ወይም የኦሮሞ ነፃነት ሰራዊት አለ። እሱ ባለበት ቦታ ላይ ኮማንድ ፖስት ብሎ የኦሮሞ ነፃነት ሰራዊት በሌለበት ቦታ ላይ ደግሞ ኮማንድ ፖስት የሚባለውን ሳያስቀምጥ እንደዚሁ እየተዋጋ ይኖራል። ዋናው ነገር መታወቅ ያለበት ግን አሁን ስለ ወሎ ነበር ስንናገር የነበረው። ወሎ በአማራ ክልል ውስጥ ያለ ነው። ስለዚህ ህዝቡን አጥፍቶ መሬቱን ለመውሰድ ነው። ይህንን በመተከል ላይ ሲያደርግ ከመተከል አልፎ ደግሞ ወንበራ ላይ ነው የሚሄደው። ስለዚህ በሌላ ህዝብ እና በሌላ ባህል የተከበቡትን በሙሉ ጠራርጎ ለማውጣት አሁን ደግሞ ምርጫ ላይ የሄድን ነው እያሉ ነው። በምርጫ ደግሞ በከተማ ውስጥ እንደ ፍንፍኔ፣ እንደ አዳማ፣ ሌሎችም ኦሮሞ ያልሆኑ ሰዎች ህዝቦች ባሉበት ቦታ ላይ በምርጫ በኩል ስልጣንን በመውሰድ ከነዚህ ውጪ ደግሞ ሰፋሪዎች ባሉበት ቦታ ላይ ከሌላ የመጡ ሰፋሪዎች 30-40 ዓመት ከኦሮሞ ጋር ተስማምተው ሲኖሩ የነበሩትን በማስታጠቅ እነሱ ጥቃት እንዲፈጽሙ በማድረግ በሰፈሩበት ቦታ በኦሮሚያ በምዕራብ ኦሮሚያ ይሁን በጋምቤላ በሌላ ቦታ ላይ በማስታጠቅ ከውስጥ በመውጋት ነው። ጥቃቱ የሚፈጸመው በእነዚህ ቦታ ላይ ብቻ አይደለም። ቅድም ያልኩትን የፖለቲካ ዓላማ ለማስፈጸም በሰፊው እየታገሉበት ነው። ይሄን ማስፈጸም የሚቻለው በኃይል ስለሆነ እነዚህ በአማራ እና በሌሎች ክልሎች ውስጥ ያሉትን ኦሮሞዎችን ከተሻለ በማንበርከክ አስገድዶ በመግዛት ካልተቻለ በማጥፋት እነዚህ ፕሮግራሞች በወሎ ላይ እየተደረጉ ነው። በወንበራ ላይም በአሶሳም በሌሎች ቦታዎችም እየተደረጉ ነው። ከተሞች ላይ ደግሞ በምርጫ ኃይል እና በምርጫውንም በኃይል በማሸነፍ ሌላ ቦታ ላይ እንደ ቄጦ እንደ አንገር በምዕራብ ኦሮሚያ ላይ ባሉ ቦታዎች ላይ ደግሞ ሰፋሪዎች ባሉበት ሰፋሪዎችን በማስታጠቅ ራሱ የኢትዮጵያ ጠቅላይ ሚኒስትር የሚባለው መተከል ላይ ሄዶ አማርኛ ተናጋሪዎች ናቸው ብሎ ላላቸው ሰዎች ሲናገር እናስታጠቃቸዋለን። ሎክ የኢትዮጵያ ምክትል ጠቅላይ ሚኒስትር ነው። የኢትዮጵያ ምክትል ጠቅላይ ሚኒስትር ህዝቦችን ማለት ያለበትና
ለዛ ስልጣንም የተገባው የፌደራሉ መንግስት ይጠብቃችኋል። ይህ የፌደራሉ መንግስት ኃላፊነት ነው፣ ይጠብቃችኋል። ያንን ማለት ያለበት የዛ መንግስት የፌደራሉ መንግስት ባለስልጣን እናስታጥቃለን ሰፋሪዎችን ነው ያለው፣ እናስታጥቃችኋለን ነው ያለው። ሌሎች ቦታ ላይ ያሉትንም በጸጥታ እያስታጠቁ ከውስጥ የኦሮሞን ህዝብ ለማዳከም ነው ጥቃት የሚሰነዘረው። አስቀድሜ ያልኩትን የፖለቲካ ዓላማ ለማስፈጸም ነው። አሁን የተናገርኩት በስትራቴጂ ደረጃ ነው። እንዴት አድርገው ነው እነዚህን ጥቃቶች በመፈጸም ይህንን ስትራቴጂ በመጠቀም ከስራ ላይ ለማዋል የሚችሉት ላሉት ኃይል ነው ላልኩት ኃይልን በመጠቀም በአንክሌቭስ በሆኑ ላይ በምርጫ በሚሉትም ነገር ኃይልን በመጠቀም በምርጫ ከተሞችን በመውሰድ ሌላ ቦታ ላይ ደግሞ ሰፋሪዎችን በማስታጠቅ ነው ጥቃት እያደረሱ ያሉት። ይሄ በግልጽ እናውቀዋለን፣ ይታያል፣ እያደረጉት ነው። ጥቃቱ ግን ለምንድን ነው የሚደረገው ላልሽው በአካባቢው ላልሽው ጥያቄ የፖለቲካውን ዓላማ ከግብ ለማድረስ ነው። ያ የተስፋፊ የአሃዳዊ የአምባገነን ስርዓት ለመመለስ የመሬት አስመላሾችና የስርዓት አስመላሾች የሚያደርጉት ትግል ነው። መልካም ፕሮፌሰር፣ ወደሚቀጥለው ጥያቄ ሳመራ የአማራ ክልል ጸጥታ ኃይሎች ያልታጠቁ ዜጎችና ነዋሪዎችን ቤት ንብረት በማቃጠል ለሕክምና የሚሄዱትን ቁስለኞች ከመንገድ ላይ በማስቆም እየገደሉ ነው። ኦሮሞ ክልል ውስጥ አማራ ክልል ውስጥ ያሉ የኦሮሞ ልዩ ዞን ውስጥ የሚኖሩ ነዋሪዎችን ማለት ነው። ይህን ጦር ወንጀል የሚፈጽመው የመንግስት እጅ አለበት የሚል ወይም የትላልቅ ባለስልጣናት እጅ አለበት የሚባል ነገር አለ። በዚህ ላይ እርስዎ ምን ይላሉ? የኢትዮጵያ መንግስት ባለስልጣናት አለበት የሚባለው በመግደሉ ውስጥ አለበት ለሚባለው ራሱ መንግስት አምነዋል። ራሱ መንግስት ነው ያምነው። ይሄንን እኔ ነኝ ትእዛዝ የሰጠሁት ብሏል የኢትዮጵያ መንግስት ጠቅላይ ሚኒስትር የተባለው። ስለዚህ ራሳቸው እየፈጸሙት ነው ይሄንን ያደረጉት። ዋናው ነገር መታየት ያለበት እዚህ ላይ ዓላማው ነው። ዓላማው ቅድም ተናግሬያለሁ፣ ስትራቴጂውንም ተናግሬያለሁ። የኦሮሞን ህዝብ በማቃጠል እሳት በማንደድ የኦሮሞ ህዝብ እንዲንበረከክ በቃኝ፣ ይቅርብኝ፣ ከዛ በኋላ እንደፈለጋችሁ አድርጉ ብሎ እጁን ወደ ላይ አድርጎ ተገዝቶ እንዲኖር ነው። 60 ሚሊዮን ሰው መግደል እና መጨረስ ስለማይቻል መግደሉ ግን ምን ዓላማ አለው? ተጎድተው ያሉትን ሰዎች ተቆስለው ያሉትን ሰዎች ገሎ በሬሳሳ ላይ መስደድ ምን ዓላማ አለው ከሆነ ጥያቄው አንደኛ ታሪካዊ አካሄዱ የቀድሞ ምኒልክም ይሄንን ነው ያደረገው። አሁንም ያሉት አዳዲሶቹ ምኒልካውያን ቀድሞ ከአባታቸው የተማሩትን ታክቲክ ነው እየተጠቀሙ ያሉት። ዛሬ እንዴት ነው የሚጠቀሙት ታክቲኩን? ቅድምም እንዳልኩት በምዕራብ ኦሮሚያ በደቡብ ኦሮሚያ ላይ ምን ነበር ሲጠቀሙ የነበረው? ታክቲኩ የሚጠቀሙበት የስትራቴጂክ እንትናቸው ሳይሆን የታክቲካቸው ምንድን ነው የነበረው? በጦርነት ውስጥ ነው ያለው። በጦርነት ውስጥ ደግሞ የጦርነት አይነት አለ። አንደኛ የሚጠቀሙበት ይሄ ቤትን ማቃጠል፣ መኖሪያ ቤቶችን ማቃጠል፣ የሰውን ንብረት ማቃጠል፣ ማሳውን ማቃጠል። ይሄ የታወቀ የውትድርና ታክቲክ ነው። ስኮርችድ ኤርት ይባላል። መሬቱም ስታቃጥይ እዛ ላይ ያለው ህዝብ ሁለተኛ ወደዛ ቦታ አልመለስም ይላል። ዓላማቸው መሬት ማስለቀቅ እስከሆነ ድረስ ይህንን የስኮርችድ ኤርት ታክቲክ ሲጠቀሙት ነው የነበረው። የአምነስቲ ኢንተርናሽናል በጉጂ ላይ እንደዚህ ሲያደርጉ እንደነበረ በቪዲዮ በፎቶግራፍ ዘግቦታል። አክቲቪስቶችም እየዘፈኑ የጉጂን አርሶ አደሮችን ቤት ሲያቃጥሉ እንደነበረ እናውቃለን። አትመለስም፣ በዚህ ቦታ ማሳህን መኖሪያህን ገለናል፣ አጥፍተናል፣ ልትመለስ አትችልም፣ ሌላ ቦታ ሂድ ነው፣ ማስለቀቅ ነው ስኮርችድ ኤርት ዋናው ዓላማው። ሁለተኛው ይሄ የጅምላ ቅጣት የመስጠት
የጅምላ ቅጣት በሚባልበት ጊዜ ወቦ የሚባል እዚህ አለ ከተባለ አካባቢው በሙሉ ነው የዘራውን እንዳያስገባ እንዳይዘራ በዚህ በኩል ወቦ ይመጣብሃል በዘራው የበቆሎ ማሳ የዘንጋዳ ማሳ ውስጥ ወቦ ይመጣል በቡና ውስጥ ወቦ ይመጣል ወይም የኦሮሞ ነጻነት ሰራዊት ይመጣል ስለዚህ የዘራውን መከሩን አታስገባም አትዘራም ቡናህን አትለቅምም ነው የሚባለው ቡናውን ስለማይለቅም አሁን ወደ ምዕራብ ኦሮሚያ ለ3 አመት ቡና አልተሰበሰበም ስለዚህ ከፍተኛ ድህነት በህዝብ ላይ ደርሷል ይህ በሚሆንበት ጊዜ ህዝብ በቃኝ አልቻልኩም ለመኖር አልቻልኩም ብሎ ይንበረከካል ይገዛል ሶስተኛው ይሄ የጊልት ባይ አሶሲዬሽን ማለት አንድ ሰው ከቤተሰቡ ውስጥ የኦሮሞ ነጻነት ሰራዊትን ከተቀላቀለ አባቱም እናቱም እህቱም ወንድሙም ሁሉ ተጠያቂ ይሆናሉ ልጃቸው ይሄንን አድርጓል ተብሎ ቤታቸው እንደተቃጠለ በምዕራብ ኦሮሚያ በብዙ ቦታ አይተናል በደቡብ ኦሮሚያ በብዙ ቦታ አይተናል አባት የ70 አመት አባትን የጃልመሮን አባትም እስካሁን ድረስም እስር ቤት ነው ያሉት ይመስለኛል ቤታቸውን ነው ያቃጠሉባቸው ሌሎችን ደግሞ ወንድማችሁ ከኦሮሞ ነጻነት ሰራዊትን ተቀላቅሏል እሱን ማስመጣት አለባችሁ ብለው እስር ቤት የከተቷቸው ወላጆች የገደሏቸው ወላጆች የገደሏቸው ወንድሞችና እህቶች ብዙ ናቸው ይሄ አንዱ ባደረገው ቤተ ዘመዱ በሙሉ የሚጠየቅበት የሚቀጣበት አሰራር ነው ሶስት ይሄ እንግዲህ ምንድነው የሚያደርገው ሽብርን ይነዛል የተገደሉት ብቻ ሳይሆን የታሰሩት ብቻ ሳይሆን ሌላውም ሁሉ በዚህ ሽብር ምክንያት እንቅስቃሴውን ያቆማል ትግሉን ያቆማል የሚያደርጉት የጥቃቶቹ ታክቲኮቹ እነዚህ ናቸው ለማንበርከክ የኦሮሞን ህዝብ አንበርክኮ እንደገና በባርነት ለመግዛት የሚደረግ ጥቃት ነው መልካም ፕሮፌሰር ካንድ ከዘፈን ግብዣ በኋላ ተመልሰን የምንገናኘውና የተከበራችሁ ተመልካቾቻችን ከዘፈን ግብዣ በኋላ ተመልሰን እንገናኛለን እስከዛው መልካም ቆይታ Sani, inu manzodato, Camisera, Senor Mota, Esorato, Colombia Gote, Oriolo, Camisera, Ina Sani, inu manzodato, Camisera, Senor Mota, Esorato, Colombia Gote. Tabada, Terry Kenya Tabauti, Seradina Mutuna Mati, Democracy Kurtagadati, Lokumara no Legerani, and even Nunga Legaboni, so Benoni Turoni, Oromia Coronata, Yana Veto Tabayota, be a bit is Gumfalmatugota. Tunta lolo gabrumman barbaadu baay'ee falmattee algodaan biyyoo fudhatee osoo biyyaaf yaaddu sheekusee muhammadii gabrumman barbaadu baay'ee falmattee algodaan biyyoo fudhatee osoo biyyaaf yaaddu elemoo giltuutu gabrumman barbaadu baay'ee falmattee algodaan biyyoo fudhatee osoo biyyaaf yaaddu
Ras Mahmadi Ali Gabruman Barbado Baye Malmate Mal Godan Biyo Fudate Oso Biya Biado Jede Oromo Kakamise Dinilman Oromo Na Yajize Kamta Dambal Mate Waribale Gabruma Bukirla Tokotane Kalme Saba Kalmam Gina Kao Kapso Jale Wandenya Kalme Saba Kalmam Gina Kao Kapso Golote Denya Kalme Saba Kalmam Gina Kao Kapso Jale Wandenya Kalme Saba Kalmam Gina Kao Kapso Golote Denya Sani, inu manzodata. Kamisena, sedioro mota, esaratu, Colombia gote. Oriolo, kamisejiratu, ina sani, inu manzodata. Kamisena, sedioro mota, esaratu, Colombia gote. ተመልካቾቻችን ከዘፈን ግብዣው በኋላ ተመልሰን ተገናኝተናል። በዘፈኑ ዘና እንዳላችሁ ተስፋ እናደርጋለን። ፕሮፌሰር ሕዝቅኤል ገብሳ ወደ መጨረሻውና ወደ ማገባደጃ ጥያቄ ነው የማምሮት። የህዝብ ተወካዮች ምክር ቤት አባል የሆኑት ወይዘሮ አሚና ኢድሪስ የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ላይ የተናገሩት ነገር ነበረ። አማራ ሲገደል ንጹሃን ኦሮሞ ሲገደል ኦነግ ማለት ይቆምልን ብለዋል። እሳቸው የተሰማቸውንና ያለውን እውነታ ነው የተናገሩት። በመቀጠልም ልዩ ኃይል ይውጣልንና የፌደራል ፖሊስ ይግባልን ብለዋል። የፌደራል ፖሊስ ለዚህ ጥቃት መፍትሄ ይኖረዋል ብለው ያስባሉ? በብልጽግና አደባባይ ላይ የተነገረው ነገር የኦሮሞን ህዝብ ይሄን ያህል ለምን እንዳስደነቀ እስካሁን ድረስም እየገባኝ አይደለም። አንድ እውነት ስለተናገሩ ብልጽግና የሆነ እውነት በተለያየ ምክንያት ስለተናገሩ ለምን እንደ ትልቅ ነገር በኦሮሞ አክቲቪስት ሚዲያ ዘንድም አነጋጋሪ የሆነበት ምክንያት እኔ እየገባኝ አይደለም። ይሄን የተናገረው ብልጽግና ነው። አደባባዩ የብልጽግና አደባባይ ነው። እውነት ተነግሯል። እውነት በመነገሩ ጥሩ ነው። ወንጀላቸውን ስላመኑ ጥሩ ነው። በብልጽግና አደባባይ በብልጽግና ፓርላማ የተነገረ ነገር በብልጽግና ሰዎች አንደበት የተነገረ ነገር እኛ ስንጮህለት ይሄ ይሆናል ብለን ሌሎች የኦሮሞ ወገን የሆኑ ሰዎች ሲናገሩ የነበረው ይሄንኑ ነው። አሁን ብልጽግና ስለተናገረ ብልጽግና ይሄን ተናገረ ብሎ የመነጋገሪያ መሆኑ እጅግ አስገራሚ ነው ለኔ። ከዚህ በፊትም ያታለለን ኦፒዲዮን ማመናችን ነው። ከዚህ በፊት የዛሬ 3 ዓመት ድል ላይ ደርሰን ከድል ወደ ኋላ የተገፋንበት በኦፒዲዮ ነው። ዛሬ ኦፒዲዮ መጥቶ የኦፒዲዮ ሰዎች ተነስተው ዛሬ ብልጽግና ብለው ራሳቸው የተናገሩት በብልጽግና አደባባይ ሲናገሩ ለኦሮሞ ህዝብ እውነትን ተናገሩ እንደማለት። እውነቱ ውጪ ነው ያለው። ያንን እውነት የግድ ተቀብለውታል። ነገር ግን ድራማ ነው የሰሩት። ድራማ ነው የተሰራው። ተወካዮች ናቸው፣ የህዝብ ተወካዮች ናቸው የሚባሉት አሁን አንቺ ያልሽውን ይበሉ እንጂ ይሄንን ይናገሩ እንጂ የብልጽግና ፕሬዚደንት ነው የሚባለው ግን የኢትዮጵያ ጠቅላይ ሚኒስትር ነው የሚባለው ግን ወጥቶ የተናገረው እናንተ የአማራ ክልልን ልዩ ኃይል በመንግስት ትዕዛዝ ለመፈጸም በታላቅ ዲሲፕሊን እና ጀብዱ እየሰራ ያለ እስከ ህይወት ድረስ መስዋዕት እየፈጸመ ያለውን እንደዚህ በመናገራችሁ ስህተት ነው ያለው። ስህተት ብቻ አይደለም፣ የአማራ ክልልን መንግስት በፈለገና ከአቅሜ በላይ ነው ካለ በአማራ ክልል ብቻ አይደለም እስከ ጅጅጋ ጫፍም ድረስ እንወስደዋለን ነው ያለው። የተባለው ይሄ ነው።
የአማራ ክልል ሚሊሻን እስከ ጅጅጋ ጫፍም ወስደዋለሁ ነው ያለው። ስለዚህ ስለ አማራ ክልል የብልጽግና ሰዎች የተናገሩት አንድም ከፋፍሎ ለመግዛት አብይ የተጠቀመበት ነው። ሎክ ምንም ጥያቄ በዛ ፓርላማ ላይ ድንገት የሚነገር ነገር የለም። ጥያቄዎቹ በሙሉ የሚገቡት ስብሰባው ከመጀመሩ አንድ ቀን አስቀድመው ነው። ስለዚህ አብይ ያውቃል እነዚህን ጥያቄዎች እንዲነገር ነው ያደረገው። የኦሮሚያ ብልጽግና የሚባለው ኦፒዲኦ ብአዴንን እንዲከስ አደረገ። ከዛ በኋላ ግን እሱ ከነሱ መካከል ረዝሞ ወጥቶ አንተምተው ሰከን በሉ ተረጋጉ፣ የአማራ ክልል ያደረገው በኦሮሚያ ላይ ያደረገው የኦሮሞ ገበሬዎችን ቤት ማቃጠሉ፣ ኦሮሞዎችን የቆሰሉትን መግደሉ፣ የገደለው እሱ ነው ስለተባለ መግደሉ ትክክል ነው ያለው። እኛንን ያዘዝነው ነው ያለው። ልክ ነው ያለው ማለት ነው። ስለዚህ የብልጽግና ዋና ኃላፊው ያለው ትክክል ነው ያደረገው። አሁን ደግሞ የብልጽግና የአማራ ክልል ወይም የብአዴንን ያደራጀውን ልዩ ኃይል ተጠቅሜ በኦሮሚያ ውስጥም እልከዋለሁ፣ የሚከለክለኝ የለም፣ እስከ ጅጅጋ ጫፍም እልከዋለሁ ነው ያለው። ስለዚህ እነሱ ተናገሩት የሚባለው አንደኛ ለመከፋፈል ነው። የኦሮሞ ብልጽግና የሚባለው ኦፒዲኦም አሁንም ለኦሮሞ እየተናገረ ነው የሚለውን ለመናገር፣ ከዛ በኋላ ጠቅላይ ሚኒስትር ነው የተባለው የብልጽግና መሪ ብልጽግና አንድ ፓርቲ ነው። የኦሮሚያ ብልጽግና የአማራ ብልጽግና የሚባል የለም፣ አንድ ፓርቲ ነው። ገዢው አብይ አህመድ ነው። አብይ አህመድ ያለው ነው እንጂ የሚሆነው እነዚህ ህፃናት የተጫጫሁት ነገር አይደለም፣ እነሱ የተካሰሱት ነገር አይደለም የሚሆነው። በሱ ደረጃ ለመከፋፈል የተጠቀመበት ነው። ከከፋፈለ በኋላ እሱ ከመካከል ረዝሞ ወጥቶ ተው ብሎ እሱ አዳልት ኢን ዘ ሩም እንዲሆንበት ነው። ያንን ነው ቲያትር የሰራበት። ሁለተኛ በዛ አካባቢ የአማራ ክልል የሚናገረው የኦሮሞ ነፃነት ግንባር ወይም የኦሮሞ ነፃነት ሰራዊት ነው መጥቶ ይሄንን ያደረገው ነው ያለው። የኦሮሚያ ብልጽግና ደግሞ ይሄንን መቀበል አይፈልግም። ወቦ እዛ ድረስ ወጥቶ ተከላከለ የሚባል ነገር እንዲነገር ስለማይፈልግ እነዚህ ላይ ናቸው ያደረጉት ነው ያለው። የኦሮሞ ነፃነት ሰራዊት እስከ አማራ ክልል እስከ ልቡ ድረስ ሄዶ ተንቀሳቀሰ ወይም ወሎ ላይ ያሉት ኦሮሞዎች ራሳቸውን ከሌላው ኦሮሞ ጋር አድርገው መከላከል አይችሉም፣ ወቦዝ አይደርስም የሚል አይነት ንግግር፣ ከዛው ተፈጥሮ እዛው መነሳት አይችልም የሚለውን ነገር ለመከላከል ያሉት ነገር ነው እንጂ ለኦሮሞ ብለው የተናገሩት አይደለም። ሶስተኛ ብልጽግና ኦሮሞ የሚባለውን ስም ከራሱ ካወጣ በኋላ ኦፒዲኦ ስሙን ካወጣ በኋላ በኦሮሞ ዘንድ ያለ ተቀባይነት እየጎደለ ስለመጣ ወደ ምርጫ እየሄዱ ስለሆነ የኦሮሞን ልብ ለመሳብ ያደረጉት ነው። ከምርጫ በኋላ ይሄንን አይሉም። ስለዚህ በአጠቃላይ የአማራ ክልል የፓርቲው የብልጽግና ኃይል ልዩ ኃይል የሚባለው ወጥቶ የፌዴራል መንግስት ቢመጣ እሱ መፍትሄ ይሆናል ወይ ላልሽው ምን ልዩነት አላቸው? ምን ልዩነት አለው? የፌዴራል መንግስቱ የሚያዘው የተያዘው በማን ነው? ቅድም ተናግሬያለሁ። የፌዴራል መንግስቱን ሙሉ ለሙሉ የተቆጣጠረው የኦሮሚያ ብልጽግና ነው። ኦፒዲዎች ናቸው። ኦፒዲዎች በሙሉ ተጠራርገው ወጥተው በአማራ ብልጽግና ወይም ደግሞ በብአዴን ከምክትል ጠቅላይ ሚኒስትሩ ጀምሮ ቁልፍ ቦታዎችን ምክትል ጠቅላይ ሚኒስትር የሚባል እያለ ውጭ ጉዳይ ሚኒስትር የሆነ ባንኩን ታንኩን ሁሉ የሚቆጣጠሩት ከጡረታ ድረስ ተሰብስበው መጥተው በኦሮሞ ህዝብ ላይ ሲፎልሉ የሚውሉት ምን ልዩነት አላቸውና ነው የፌዴራል መንግስቱ ፖሊስ ለኦሮሞ ይሰራል የሚባለው? ልዩነቱ ምኑ ላይ ነው? ምንም ልዩነት የላቸውም። ስለዚህ ከነሱ የሚጠበቅ ነገር የለም። የአማራ ክልል እኔ ነኝ የላኩት ነው ያለው። አዛዡ እኔ ነኝ፣ ለአማራ ክልል ልዩ ኃይል እኔ ነኝ ነው ያለው አብይ አህመድ። የፌዴራልን ፖሊስ የሚያዘው እሱ ነው። ስለዚህ እንዲህ አይነት ጥያቄ መነሳትም የለበትም። አዛዡ የሁለቱም እሱ እስከሆነ ድረስ የኦሮሞን ህዝብ የሚከፋፍል፣ የኦሮሞን ህዝብ የሚያናንቅ፣ የኦሮሞን ብሔረተኝነት
ሲያጣጥል የነበረ ሰውዬ ትናንትናም እንኳን የዚህ ሀገር ትልቁ ካንሰር በመንደር ስለ መንደር ማውራት ነው፣ ስለ አካባቢያችሁ ማውራት ነው ብሎ ሲናገር የነበረው ሰው እስከሚያዘው ድረስ ብልጽግና እስከሚያዘው ድረስ ምን ልዩነት አለው? ያኛው ይምጣልን ማለት። ስለዚህ ጨዋታ ነው፣ ትናንት የተደረገው ጨዋታ ነው፣ የፖለቲካ ቲያትር ነው። ምንም ልዩነት የላቸውም። ለኦሮሞ ህዝብ የሚታገለው የኦሮሞ ህዝብ ነው። ከኦሮሞ ህዝብ ትግል ውስጥ የወጣው ነው እንጂ የብልጽግና ፌዴራል ፖሊስ ወይም የአማራ የልዩ ኃይል አይደለም። ይሄኛውን በዚህ አቅጣጫ ኦሮሞዎች መነጋገርም ያለባቸው አይመስለኝም። ከብልጽግና በጎ ነገር መጠበቅ የለበትም። ያለቀ መሆን አለበት። ሁለተኛ ጊዜ መታለል አይቻልም። ለማንንሱፈን ሁለት ጊዜ መታለል አንችልም። የቀድሞውንም ተታለናል። በኦሮሞ ከብልጽግና ከኦፒዲ ውስጥ የወጡትን በማመን አሁን ደግሞ ብልጽግናን እንመንና የፌደራል ፖሊስ አላቸው ብለን ይሄን ተስፋ እናድርግ። ይሄንን ከተደረገ የኦሮሞ ህዝብ ይሄንን ከተቀበለ የኦሮሞ ታጋዮችም ይሄንን ከተቀበሉት አንድ ጊዜ ብታታለለኝ ህፍረቱ የኔ ነው ይላል በኦሮምኛ በእንግሊዝኛ። ሁለተኛ ካታለልከኝ ግን ነው አንዴ ካታለልከኝ ሼም አን ዩ ህፍረቱ ባንተ ነው። ሁለተኛ ካታለልከኝ ግን ህፍረቱ በኔ ላይ ነው መሆን ያለበት። ሼም ኦን ሚ። ሁለቴ ልንታለል ይሄማ መሆን የለበትም። ይሄማ መደረግም የለበትም። መልካም ፕሮፌሰር፣ የመጨረሻ ጥያቄ የሚሆነው የወሎ ኦሮሞዎች የሚደርስባቸውን ጥቃት በምን መልኩ ነው ማምለጥም ሆነ መከላከል የሚችሉት? በሌላው አካባቢ የሚኖሩ ኦሮሞዎች ደግሞ ምን አይነት ሚና መጫወት አለባቸው ይሄን ህዝብ ለማዳን? የወሎ ኦሮሞዎች ለዘመናት ጥቃት ሲደርስባቸው ነበረ። ከአፄ ቴዎድሮስ ጊዜ ጀምሮ እኔ የክርስቶስ ባሪያ ነው ያለው ለእንግሊዝ ንጉሥ ሲጽፍ፣ ከእናንተ ጋር ሆኜ ከእንግሊዞች ጋር ሆኜ ለሃይማኖቴ ብቆምና የሀገሬን ሰዎች ጋላውን ሁሉ ጨረስኩት ብሎ ነው የተጻፈው። ከዛን ጊዜ ጀምሮ በወሎ ኦሮሞዎች ላይ ጥቃት ሲፈጸም ነበር። ባለፈው ጊዜም ጥቃት ሲፈጸም ነበር። አሁን የኦሮሚያ ዞን የሚባለው ከሰሜን በኩል የወረባቦ አገር ነው እስከ ትግራይ ክልል ድረስ። ከዛ አልፎ የራያ ህዝብ አገር ነው። ወደ ምዕራብ ከሄድሽ አሁን በጥልቀት የገባበትን ብታይ የወረቃሉ አገር ነው። ከደቡብ በኩል ወደ ምዕራብ ብትሄድ የወረ ኢሎ አገር ነው። ያቺ አሁን ያለችው መሬት ሲከላከል የኦሮሞ ህዝብ ተከላክሎ ለዘመናት ሲደረግበት የነበረውን ጥቃት ተከላክሎ ነው እዛ አሁን ድረስ የቆየው። ወሎ ጥቃትን ለመከላከል ልጆችን የሚያሳድገው በዛ ነው። ስለዚህ በመከላከሉ ላይ የወሎ ኦሮሞ የዘመናት ልምድ ያለው ነው። ምንድን ነው ሌላ ኦሮሞ የሚያደርግለት የሚባል እንዳይረሳ በሰሜን ያለው ወሎ በሰሜን ኦሮሚያ ያለው ወሎ እንዳይረሳ የኦሮሞ አካል ነው። ስለዚህ በሚደርስበት ጥቃት በሚቻለው ሁሉ ድምፅም በመሆን ይሁን በገንዘብም ይሁን መደገፍ ነው። ራሱን መከላከል ግን ባህሉ ነው። ለመሬቱ፣ ለቋንቋው፣ ለባህሉ የኦሮሞ ህዝብ ባህል ሆኖ ለዘመናት ተከቦ ጥቃት እየተደረሰበት የኖረ ነው። ባለፉት 3 ዓመታት ጥቃት ለወሎ ኦሮሞ ጥቃት በየቀኑ ሲመጣ የነበረ ነው። የአማራ ክልል ራሱ ብቻ ሳይሆን ሰመራ ድረስ እየሄዱ አፋርንም ከወሎ ጋር ሲያጋጩ ነው የኖሩበት። የወሎ ህዝብ የወሎ ኦሮሞ መከላከል አፋርም ኦሮሞን እንዳያጠቃ ከኦሮሞ ወንድሞቹ ጋር ቀደም ሲልም አብረው ሲኖሩ እንደነበረ አሁንም አብረው ሲጠቁ እንደነበረ አብረው መከላከል እንጂ
ለነዚህ ተስፋፊዎች ፕሮፓጋንዳ ቦታ መስጠት የለበትም። አፋርም ቢሆን ማለቴ ነው። የወሎ ኦሮሞ ግን የሰሜን ኦሮሚያ አካል ተቆርጦ የቀረ አካል ከሌላ ኦሮሞ የተለየ ሳይሆን አካል ነው። አሁን አካል ነው። ይሄ መታወቅ አለበት። ድጋፍ በተጎዳበት ቦታ ላይ ድጋፍ በሚያስፈልግ መንገዱ ድጋፍ መስጠት አለብን የሚል ሐሳብ ነው ያለኝ። በድምጽ በመሆንም አሁን ያልኩትንም ሁሉ በመደጋገምም በቁሳዊ መንገድም የተጎዱትን በመርዳት ቤታቸውን በማስተካከል እንደገና በመስራት የተጎዱትን በመርዳት መድረስ ነው ያለበት ብዬ ነው የማምነው። መልካም ፕሮፌሰር፣ በመጨረሻም ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦት። አሁን ያልኩትን ልቀጥልበትና የወሎ ኦሮሞነትን የኦሮሞን መሬት የኦሮሞን ቋንቋና ባህልን ከብዙ ጥቃት ተከላክሎ የቆየ ህዝብ ነው። ወሎ ዘንድ ግራና ቀኝ የለም። በኦሮሞነቱ የሚኮራ ኦሮሞነቱን ከጥቃት ጠብቆ በጀግንነት የኖረ ህዝብ ነው። የኖረ የኦሮሞ ህዝብ ነው በጀግንነት ከብዙ ጥቃቶች የባህል ጥቃት፣ የውጊያ ጥቃት፣ የኢኮኖሚ ጥቃት ሲደርስበት የኖረ ህዝብ ነው። ሌላው ኦሮሞ በኦሮሚያ ውስጥ ያለው ሌላው ኦሮሞ የወሎ ኦሮሞን ፈለግ መከተል አለበት። እንደ ወሎ ኦሮሞ ባህሌን፣ ቋንቋዬን፣ መሬቴን ይህንን አላስነካም የሚለውን ባህል ከወሎ ኦሮሞ መስማትና መማር አለበት። ወሎ ራሱን ለዘመናት እንዳቆየ ሌላው የኦሮሞ ህዝብ ትግሉን ቢቀጥል ባህሉ ሁሉ ልክ እንደ ወሎ ኦሮሞ ባህል በዛው ውስጥ ማደግ፣ ራስን መከላከል፣ የራስን አለመስጠት፣ የሌላውን አለመንካት፣ ነገር ግን የራስን አለማስነካት የሚለው ባህል ውስጥ ከወሎ መማር አለበት። ወሎ ትልቅ ነገር ሊያስተምረን ይችላል የሚል መልእክት ነው ማስተላለፈው። ጥሩ ፕሮፌሰር ሕዝቅኤል ገቢሳ በድጋሚ ጥሪያችንን አክብረው ስለተገኙ በሽኒጋ ብሮድካስቲንግ ሰርቪስ ስም ላመሰግኖት እወዳለሁ። አመሰግናለሁ። የተከበራችሁ የሽኒጋ ብሮድካስቲንግ ሰርቪስ ተመልካቾቻችን የዛሬ የሽኒጋ ልዩ ዝግጅት ፕሮግራማችን በዚሁ ተጠናቋል። ከቀሪ የሽኒጋ ፕሮግራሞቻችን ጋር መልካም ቆይታ። Shinniigaa ቻናል akeeka qabsoo bilisummaa Oromoof walabummaa Oromiyaatti xiyyeeffachuun tamsaasaalee televezyiinii karaa saatalaayitii isiniif dhiyeessuuf qophii xumuree jira. Yeroo dhiyoo keessattis sagantaalee dhuga qabeeyyii madaalaa of guutuutaan isin biraan ga'a. Oduu ammeef gabaasaalee oolmaa guyyaa guyyaa Oromiyaaf naannoo ishee xiinxala siyaasaa hawaasummaaf diinagdee Oromoof Oromiyaa sochii qabsoo bilisummaa Oromoof humna ittisa Oromiyaa sagantaalee aadaa barnoota fayyaaf diinagdee Oromoo qajeeltoon isiniif dhiyeessa. Shinniigaan bakka hangafoonni qabsoo bilisummaa Oromoo afaan qawwee duratti amantiidhaan walirraa adda hin baanu jechuun tokkummaa Oromummaaf lubbuu isaanii qaalii wareeganii mallattoo tokkummaa murannoof gootummaa gadi jabeessanii dhaabanii. Shinniigaa ቻናል irbuu isaanii kanatti fufsiisuuf kan dhaabbate yeroo ta'u filannoon keessan burqaa odeeffannoo haqaaf mallattoo qabsoo walabummaa Oromoo Shinniigaa chaanalii haa ta'u.